ሰላም ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ትናንት በተደረገ የእንግሊዝ ፕሪሚየር ሊግ ተስተካካይ ጨዋታ ማንቸስተር ሲቲ ክሪስታል ፓላስን በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ ማድረግ ችሏል። ከጨዋታው ጋር የተያያዙ ዋና ዋና ጉዳዮችን የምናነሳ ይሆናል። እንዲሁም ደግሞ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት ለመሾም ከጫፍ መድረሱን የተለያዩ መገናኛ ብዙኃን እየጠቆሙ ይገኛሉ። ከዚህ ጋር በተያያዘ ተጨማሪ ጉዳዮችን እያነሳን አብረን ቆይታ የምናደርግ ይሆናል። እናንተም ውድ የቻናላችን ቤተሰቦች ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። በቅድሚያ ከማንቸስተር ሲቲ እና ክሪስታል ፓላስ ጨዋታ እንጀምር። ማንቸስተር ሲቲ በተስተካካይ መርሃ ግብሩ ክሪስታል ፓላስን በሜዳው ኢትሃድ ስቴዲየም አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ለባለሜዳው ክለብ አንቶን ሴሜኒዮ በ32ኛው እንዲሁም ደግሞ ኦማር ማርሙሽ 40ኛው ደቂቃ ላይ ማስቆጠር ሲችሉ ቀሪዋን አንድ ጎል ደግሞ ራያን ቸርኪ አመቻችቶ ያቀበለውን ኳስ ብራዚላዊ ሳቪኒዮ በ84ኛው ደቂቃ ላይ በማስቆጠር ማንቸስተር ሲቲ መሪው አርሰናል ላይ ጫና ማሳደር የቻለበትን ውጤት አስመዝግቦ መውጣት ይችላል። በጨዋታው ላይ ዘንድሮ ወጥ የሆነ አቋሙ ላይ የማይገኘው እንግሊዛዊ ተጫዋች ፊል ፎደን 2 ጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል ድንቅ ምሽትን ማሳለፍ ችሏል። አሰልጣኝ ፔፕ ጋርዲዮላ ቋሚ አሰላለፍ ላይ በርካታ ለውጦችን አድርገዋል። ከእነዚህም መካከል በተከላካይ መስመሩ ላይ ለረዥም ጊዜ በጉዳት ሲሰቃይ የነበረውን ዮሽኮ ግቫርዲዮልን አስጀምሮታል። አማካይ መስመር ላይ ደግሞ ዘንድሮ ድንቅ የሆነ ብቃቱን እያሳየን የሚገኘውን ኒኮ ኦራይልን በማሳረፍ በቦታው ጥሩ የሆነ አቋም ላይ የማይገኘውን ፊል ፎደንን ከበርናርዶ ሲልቫ ጋር አስጀምሮታል። የአጥቂ መስመሩ ላይ ደግሞ እንደ ዶኩ፣ ራያን ቸርኪ እንዲሁም ደግሞ ኤርሊንግ ሃላንድ የመሳሰሉ ወሳኝ ተጫዋቾቻቸውን በማሳረፍ እንደነ ሳቪኒዮ፣ ኦማር ማርሙሽ አይነት ተጫዋቾችን በቋሚ አሰላለፉ ላይ ተጠቅሟል። ከዚህ እንደምንረዳው እንግዲህ የማንቸስተር ሲቲ የተጫዋቾች የቡድን ጥራትና ጥልቀት ምን ያክል ሰፊ እንደሆነ ነው። በዚህ ወሳኝ የፕሪሚየር ሊግ ጨዋታ ላይ ወሳኝ የሚባሉትን ተጫዋቾቻቸውን ማሳረፍ ችሏል። በቀጣይ ቅዳሜ ለሚደረገው የኤፍኤ ካፕ ፍጻሜ ጨዋታ ጥሩ የሆነ ጉልበትና ተነሳሽነት ይዘው ወደ ሜዳ ለመመለስ ይረዳቸዋል ተብሎ ይጠበቃል። ከጨዋታው በኋላ ለስካይ ስፖርት ሀሳቡን የሰጠው የማንቸስተር ሲቲ አሰልጣኝ ፔፕ ቡድኑ በዋንጫ ፉክክር ውስጥ እንዳለ ያለውን እምነት ሲገልጽ ብሬንትፎርድን እንዲሁም ደግሞ ክሪስታል ፓላስን በተመሳሳይ 3-0 ማሸነፍ በጣም ፈታኝ ነው። በውጤቱ በጣም ደስተኛ ነኝ። እስከ መጨረሻው ድረስ በፉክክር ውስጥ ለመቆየት እንሞክራለን። የሚቀጥለው ጨዋታ ከቦርንማውዝ ጋር ነው። አሁን ግን ትኩረታችን በኤፍኤ ካፕ ፍጻሜ ላይ ነው በማለት ሀሳቡን ሰጥቷል። ማንቸስተር ሲቲ እንግዲህ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 2 ያጠበበበትን ውጤት አስመዝግቦ መውጣት ችሏል ማለት ነው። እንግዲህ የፕሪሚየር ሊጉ የመጨረሻው ወሳኝ ሰዓት ላይ ደርሰናል። የዋንጫው አሸናፊ ማን መሆን እንዳለበት የሚወስኑ ቀሪ 2 ጨዋታዎች ከፊታችን ይጠብቁናል። እያንዳንዱ ጨዋታ ካሁን በኋላ ማሸነፍ ብቻ ሳይሆን በጎል ልዩነት ማሸነፍ ጭምር ለሁለቱም ቡድኖች እጅግ የላቀ ፋይዳ ይኖረዋል ማለት ነው። ከዚህ አንጻር ማንቸስተር ሲቲ ባለፉት 2 ጨዋታዎች ሶስት ጎሎችን ማስቆጠር ችሏል። ይህም ቡድኑ ምን ያክል በተነሳሽነት እና በወኔ እየተጫወተ እንደሚገኝ የሚያሳየን ነው። ምንም እንኳን የዋንጫው ጉዳይ በአርሰናል እጅ ላይ የሚወሰን ቢሆንም ማንቸስተር ሲቲም እስከ መጨረሻው ድረስ ለመፋለም ቆርጦ የተነሳበት ሁኔታ ውስጥ ነው ያለነው። እንግዲህ ቀጣይ በርንሌ ከአርሰናል መጪው ቅዳሜ ላይ የሚጫወቱ ይሆናል። በዚህ ጨዋታ ላይ ማይክል አርቴታ እና ቡድናቸው ተገቢውን መልስ ይሰጣሉ ተብሎ ይጠበቃል። ያ የማይሆን ከሆነ ግን አሁንም ሲቲ ከስር ማነፍነፉን ቀጥሏል። ወደ ሁለተኛው ጉዳያችን ስናመራ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት ለመቅጠር ከጫፍ መድረሱን እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። 44 ዓመቱ ላይ የሚገኘው የቀድሞ ዩናይትድ አማካይ ማይክል ካሪክ በጊዜያዊ አሰልጣኝነት በቆየበት ስኬታማ ወቅት ቡድኑ ለቀጣይ ዓመት ወደ ሻምፒዮንስ ሊግ ማለፉን ካረጋገጠ በኋላ ለቦታው ቀዳሚ እጩ ተደርጎ እየተወሰደ ይገኛል። ዩናይትድ በጥር ወር አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ተተኪ የመሾም ውሳኔውን እስከ ውድድር ዘመኑ መጨረሻ ድረስ ለማቆየት አቅዶ እንደነበር ይታወሳል።
ሆኖም ግን አሁን ላይ የዋና ስራ አስፈጻሚ ኦማር ቤራዳ እና የክለቡ ቴክኒክ ዳይሬክተር ጄሰን ዊልኮክስ ካሪክ ለቦታው ትክክለኛ ሰው መሆኑን አምነውበታል። ማይክል ካሪክ እንግዲህ በጊዜያዊ አሰልጣኝነት በመራቸው 15 ጨዋታዎች 10ሩን በማሸነፍ እና በሁለቱ ብቻ በመሸነፍ ዩናይትድን ከነበረበት 7ኛ ደረጃ ወደ 3ኛ ደረጃ በመምጣት ክለቡ ከሁለት የውድድር ዘመናት በኋላ ወደ አውሮፓ ሻምፒየንስ ሊግ እንዲመለስ ማድረግ ችሏል ማለት ነው። እንግዲህ ካሪክ በመጣበት ወቅት ቡድኑ 7ኛ ደረጃ ላይ ነው የነበረው። ለሻምፒየንስ ሊግ ለማለፍ ያለው ተስፋም እጅግ የተመናመነ ነበረ። ነገር ግን ማይክል ካሪክ ከመጣበት ጊዜ ጀምሮ በርካታና ፈጣን ማሻሻያዎችን በማድረግ ቡድኑን ወደ 3ኛ ደረጃ መምጣት ችሏል። እንግዲህ 15 ጨዋታዎችን ተጫውቶ 10ሩን አሸንፏል። 2 ጨዋታዎችን ብቻ ተሸንፏል። በቀሪ 3 ጨዋታዎች ደግሞ አቻ ተለያይቷል። በጣም የሚያስገርመው ነገር ደግሞ ካሸነፋቸው 10 ጨዋታዎች መካከል 6ቱ በተለምዶ ቢግ ሲክስ ወይም ደግሞ የእንግሊዝ ቶፕ 6 የሚባሉ ቡድኖች ናቸው። እንደምናስታውሰው በመጀመሪያ 2 ጨዋታዎች አርሰናልና ማንቸስተር ሲቲን በሜዳውና ከሜዳው ውጭ ተጫውቶ ማሸነፍ ችሏል። ከነዚህም በተጨማሪ ሊቨርፑልም በኦልድ ትራፎርድ ቼልሲን እንዲሁም ደግሞ ቶተናምን የረታባቸው ጨዋታዎች ይጠቀሳሉ። በዚህም እንግዲህ ቡድኑ ላይ ምን ያክል መነሳሳት እና ከፍተኛ የሆነ የውጤት መሻሻል እንዳለ ማየት ይቻላል። እሱ ከተሾመበት ከጥር ወር ጀምሮ ዩናይትድ ከሰበሰበው 33 ነጥብ በላይ ያገኘ ምንም አይነት የፕሪሚየር ሊግ ክለብ የለም። በዚህም እንግዲህ የፕሪሚየር ሊጉ ማይክል ካሪክ ከተሾመበት ጊዜ ጀምሮ መሰላት ቢጀምር የማይክል ካሪኩ ቡድን ማንቸስተር ዩናይትድ ቀዳሚ ይሆናል ማለት ነው። እንግዲህ ካሪክ በጊዜያዊ አሰልጣኝነት ስራውን በጀመረበት በመጀመሪያዎቹ 4 ጨዋታዎች እንደጠቀስነው ለዋንጫ የሚፎካከሩትን ማንቸስተር ሲቲ እና አርሰናልን ማሸነፍ ችሏል። የ7 ጨዋታዎች ያለመሸነፍ ጉዞ መጋቢት ወር ላይ በኒውካስትል ዩናይትድ ቢቋረጥም የሻምፒዮንስ ሊግ ተፎካካሪዎቹ አስቶን ቪላን፣ ቼልሲን እና ሊቨርፑል ላይ ያገኛቸው ወሳኝ ድሎች ቡድኑ ወደ ትልቁ የአውሮፓ ክለቦች ውድድር ወደ ሻምፒዮንስ ሊግ መመለሱን ለማረጋገጥ ረድተውታል። አሰልጣኝ ሩበን አሞሪም ሲሰናበቱ ዩናይትድ በጥሩ ሁኔታ ላይ አልነበረም። ደካማ ውጤቶች እንዲሁም ደግሞ በፖርቹጋላዊ አሰልጣኝ ታክቲክ እና አሰላለፍ ዙሪያ የነበሩ አለመግባባቶች በ14 ወራት ቆይታቸው ማብቂያ ላይ ከክለቡ ባለስልጣናት ጋር ያላቸው ግንኙነት እንዲሻክርና በስተመጨረሻም ጥር ወር ላይ ከክለቡ ኃላፊነት እንዲነሱ አድርጓቸዋል። እንደምናስታውሰው እንግዲህ አሰልጣኝ ሩበን አሞሪም ሲመጡ የሚጫወተው በ3-4-3 ፎርሜሽን እና በሁለት አማካኝ ነው በማለት ከዛ አቋማቸው ውልፍት የማይሉ ሰው መሆናቸውን እናስታውሳለን። በውጤት ረገድም ክለቡ በርካታ ወጣ ገባ መንገዶችን ሲጓዝ እንደነበር የቅርብ ጊዜ ትውስታችን ነው። ከአንዳንድ ተጫዋቾች ጋር በተለይም ደግሞ ከአካዳሚ ተጫዋቾች ጋር የነበራቸው አለመግባባት እና ለአካዳሚው የሚሰጡት ትኩረት ዝቅተኛ መሆኑ ከዛ በተጨማሪም ደግሞ ለሚዲያ ሰዎች የሚያሳዩት የበዛ ግልጽነት እና በክለቡ ባለስልጣናት ዘንድ የሚያሳዩት ያልተገባ ባህሪ እንግዲህ ከ14 ወራት ቆይታ በኋላ ከክለቡ እንዲሰናበቱ እንዳደረጋቸው አይዘነጋም። ነገር ግን አሰልጣኝ ኦሌ ጉናር ሶልሻየር በ2021 ሲሰናበት ለ3 ጨዋታዎች በጊዜያዊነት ክለቡን የመራው ካሪክ አሁን ክለቡን እንዲረጋጋ ከማድረጉም በላይ በሜዳ እና ከሜዳ ውጭ በሚያደርጋቸው ስራዎች ብዙዎችን እያስደመመ ይገኛል። በርካታ የማንቸስተር ዩናይትድ ተጫዋቾቹ አሰልጣኝ ማይክል ካሪክ በቋሚነት ስራው እንዲሰጠው ጥሪ እያቀረቡ ይገኛሉ። እንግዲህ ክለቡ እንደነ ቶማስ ቱሄል እንዲሁም ሉዊስ ኤንሪኬ አይነት አሰልጣኞችን ሲመለከት የቆየ ቢሆንም በእንግሊዝ ብሔራዊ ቡድን እና በፒኤስጂ ለመቆየት መወሰናቸውን ተከትሎ አሰልጣኝ ማይክል ካሪክ ቋሚ አሰልጣኝ የመሆን እድሉ አሁን ላይ በከፍተኛ ሁኔታ እየሰፋ እንደሚገኝ እንደነ ፋብሪዚዮ ሮማኖ እንዲሁም ደግሞ ቤን ጃኮብስ አይነት ታላላቅ ጋዜጠኞችን ጨምሮ የተለያዩ መገናኛ ብዙሃን በስፋት እየዘገቡት ይገኛሉ። እንግዲህ ማይክል ካሪክ በቋሚነት ስራውን የማግኘቱ ነገር ከጊዜ ወደ ጊዜ እየጨመረ ይገኛል። አንዳንድ ሀሳቦች በዚህ ዙሪያም እየተነሱ ይገኛሉ። ለምሳሌ ያክል
ታሪክን በስራው ላይ እየተጠራጠሩት ያሉት ሰዎች ከሚያነሷቸው ሀሳቦች መካከል አሰልጣኝ ኦሌ ጉናር ሶልሻየር ስራውን በጊዜያዊነት በጀመረበት ወቅት በተመሳሳይ ጥሩ አጀማመር አድርጎ ነበር። ነገር ግን በኋላ ላይ ከአመት እና ከሁለት አመት በኋላ ክለቡ ወደ ለመደው የቁልቁለት ጉዞ ተመልሷል። ስለዚህ አሰልጣኝ ማይክል ካሪክም ውጤት ከዛ የተለየ አይሆንም። ክለቡ ከእሳቸው የተሻለ ልምድ ያለው አሰልጣኝ ማምጣት አለበት የሚል መከራከሪያ እያነሱ ይገኛሉ። ነገር ግን እንደምናስታውሰው አሰልጣኝ ኦሌ ጉናር ሶልሻየር በመጣበት ወቅት በክለቡ ባሳለፋቸው የውድድር ዘመናት ሁለተኛ እና ሶስተኛ ሆኖ ነው የጨረሰው። ከዛ በተጨማሪም ደግሞ የዩሮፓ ሊግ የዋንጫ ተፋላሚ ነበረ። ስለዚህ ከአሰልጣኝ ሰር አሌክስ ፈርጉሰን መውጣት በኋላ ከጆዜ ሞሪኖ ቀጥሎ ዋንጫ አላሸነፈም እንጂ በክለቡ ጥሩ ውጤት ያመጣ አሰልጣኝ ነው ብለን መጥቀስ እንችላለን። ያም ሆኖ ግን አሰልጣኝ ኦሌ ጉናር ሶልሻየር ስላልተሳካላቸው ካሪክ አይሳካለትም ብሎ ማሰብ ትንሽ ሚዛናዊነት የጎደለው ይመስላል። አንድ አሰልጣኝ ሊገመገም የሚገባው በተሰጠው ስራ ልክ ነው። አሰልጣኝ ማይክል ካሪክ ክለቡን ሲረከብ ለሻምፒዮንስ ሊግ እንዲያሳልፍ ነው አደራ ተሰጥቶት የተረከበው። ያንን አደራውንም በሚገባ ተወጥቷል። ስለዚህ አሁን ላይ በእኔ አስተያየት ክለቡ ሌሎች ወጣት አሰልጣኞችን ፕሪሚየር ሊግ ላይ ሰርተው የማያውቁ አሰልጣኞችን እንዲሁም ደግሞ በትልቅ ክለብ ደረጃ አሰልጥነው የሚያውቁ አሰልጣኞችን ከመቅጠር እና እንደገና ክለቡን ሌላ ሪስክ ውስጥ ከማስገባት ክለቡን የሚያውቀውን በቤቱ ያደገውን እና ደግሞ የክለቡን ጠንካራና ደካማ ጎኖችን እንዲሁም ደግሞ ባህሉን ጠንክሮ የሚረዳውን አሰልጣኝ ማይክል ካሪክን በመሾም እና ለሱ ድጋፍ በማድረግ ክለቡን ወደ ውጤት ለመመለስ የሚደረገውን ጥረት አጠናክሮ መቀጠል አለባቸው የሚል ሀሳብና አስተያየት መስጠት እፈልጋለሁ። እናንተስ ውድ ተመልካቾቻችን አሰልጣኝ ማይክል ካሪክ ይቀጥል ወይስ ደግሞ ከሱ ውጭ ሌላ አሰልጣኝ ይሞከር የሚለውን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ፕሮግራማችን ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደ ሁልጊዜው ታማኝ እና ፈጣን መረጃዎችን እንድታገኙ ስንል በአክብሮት እንጋብዛለን። መልካም ቀን እንዲሆንላችሁ እንመኛለን። ሰላም ጊዜ